ጂሜል ፋርመር ላይ እንዴት እንደምትሰሩ ነው ማሳያችሁ። በመጀመሪያ ከታች ያስቀመጥኩላችሁ ሊንክ ትነኩታላችሁ ማለት ነው። በመቀጠልም እንደዚህ ከገባላችሁ በኋላ ከታች እንደምታዩት ሬጂስተር ኤኒ ጂሜል የሚለው አለ አይደለ? እሱን አንድ ጊዜ ትነኩታላችሁ ማለት ነው። እናም እንደምታዩት ስም እና ደግሞ የምናስገባላቸውን ጂሜል አካውንት እና ፓስወርድ ይሰጡናል ማለት ነው። ይሄንን ኮፒ እናደርጋለን። ያው አንድ በአንድ ኮፒ ማድረግ ትችላላችሁ። እኔ ዝም ብዬ ያው እዚህ ጋር ሁሉንም ነው አንዴ ኮፒ ያደረኩት። ከዛ ወዴት እንሄዳለን? ወደ ጂሜል አፕሊኬሽኑ ማለት ነው እንሄዳለን። ከዛ በመቀጠልም ይሄ እንደምታዩት ስም የሚለው ቅድምዬ መጀመሪያ ላይ የከፈኩት ነው። አሁን ደግሞ ድጋሚ ለመክፈት አድ አናዘር አካውንት የሚለውን በመንካት ጎግል የሚለውን ነካለው። እናም እዚህ ጋር የስልካችሁን ዝም ብሎ ፓስወርድ ነገር ሊጠይቃችሁ ይችላል። ያው በአሻራ ስላለፍኩት ነው። ከዛ እዚህ ጋር ክሬት የሚለውን በመንካት ፎር ማይ ፐርሰናል ዩዝ የሚለውን ትነኩታላችሁ ማለት ነው። እናም እዚህ ጋር ስም የሚለው ቦታ ላይ ያው ኮፒ ካደረግኳቸው ያው ስሙን አስገባለሁ ማለት ነው። እናም ኔክስት እለዋለሁ። በመቀጠልም እዚህ ጋር ይህንን ዝም ብላችሁ ደስ እንዳላችሁ ሙሉት። እዛም ኔክስት ትሉታላችሁ ማለት ነው። እናም በመቀጠል እዚህ ጋር ክሬት ዩር ኦውን ጂሜል አድሬስ የሚለውን አንድ ጊዜ በመንካት እነሱ የሰጡንን አድሬስ እዚህ ላይ እናስገባለን ማለት ነው። እነሱ እንድንከፍትላቸው የፈለጉትን ያንን ጂሜል እናስገባለን። እናም እነሱ የሰጡንን ፓስወርድ እናስገባለን ማለት ነው። እናም ኔክስት እንለዋለን። ያው እንደምታዩት እየጨረስን ነው። እናም እዚህ ጋር አያግሪ የሚለውን ነክተን ያው እንጨርሳለን ማለት ነው። አሁን ያው ጨርሰናል። ይሄ በፊት የከፈኩት ነው አንደኛ ላይ፣ ይሄ ደግሞ ሁለተኛ ላይ። አሁን የከፈኩት ደግሞ ከናንተ ጋር ይሄኛው ከፍተን ጨርሰናል እና ውስጡ እንገባለን ማለት ነው። ከዛ ያው ፕሮፋይሉን ቼክ እያደረጋችሁት ኤ ነው አሁን ኤ ነው የሚለው፣ ያ ደግሞ ኤስ የስማቸውን የመጀመሪያውን ፊደል ነው ዝም ብሎ እንትን የሚለው። እናም ያንን በመንካት ማኔጅ ዩር ጉግል አካውንት የሚለውን እንነካዋለን ማለት ነው። ወደዚህ ይወስደናል። በመቀጠል ወደ ታች ዝቅ በማድረግ ከታች ያከበብኩበትን ሴኩሪቲ እንደ ሳይኒን ምናምን የሚለውን አንድ ጊዜ በመንካት መጨረሻ ላይ ሪከቨሪ ኢሜል የሚለውን አንዴ ትነኩታላችሁ። እናም እዚህ ጋር ወደ ቴሌግራም እንመለሳለን ማለት ነው። ሪከቨሪ ኢሜል ላይ የምናስገባላቸውን ኢሜል ለመቀበል እዚህ ጋር ያው ፓስወርድ ነው የሚጠይቃችሁ የስልካችሁን። እኔ በአሻራ ነው እያለፍኩት ያለው ለዛ ነው። ከዛን እንደዚህ አድ ሪከቨሪ ኢሜል ሲለኝ ያው ወደ ቴሌግራም መለስና እዚህ ጋር ደህን እላቸዋለሁ፣ ኮምፕሊት እላቸዋለሁ ማለት ነው። ከዛ እነሱ ደግሞ ሪከቨሪ ኢሜሉን ይኸው እንደምታዩት ሰጥተውኛል ማለት ነው። ይህንን ሪከቨሪ ኢሜል እንዳስገባላቸው የሰጡኝን ኮፒ አድርገውና ወደዛው እመለሳለሁ ማለት ነው። በዚህ መልኩ ወደዛው ከተመለስኩ በኋላ ኮፒ አድርጌ አድ ሪከቨሪ ኢሜል የምትለዋን ነክቼ ሪከቨሪ ኢሜሉን አስገባላችኋለሁ። እናም ሴቭ እለዋለሁ ማለት ነው። እዚህ ጋር ያው ካንስል በሉት። አሁን ያው ጨርሻለሁ ማለት ነው። እናም በዚህ መልኩ ነው አሰራሩ እና በዚህ መልኩ እየሰራችሁ ገንዘቦችን ማጠራቀም ማውጣት ትችላላችሁ። ለማውጣትም በጣም ቀላል ነው። ቪዲዮ የምሰራላችሁ ይሆናል፣ ችግር የለውም። እንደምታዩት ኮምፕሊት እለዋለሁ። እንደምታዩት ያው ቼኪንግ ኢን ፕሮሰስ ፕሊስ ዌት ብሎኛል። እዚህ ጋር ቪዲዮ እነሱ አሰራር እዛው ላይም አላቸው የላከልኝ ቪዲዮውን አሰራሩን ነው እንዴት እንደምከፍቱ። እናም ያው በቃ በዚህ መልኩ ነው ማለት ነው። እንደምታዩት ባላንስ የሚለውን ስነካው ባላንስ ላይ 0.9 ዩኤስዲቲ አለኝ ማለት ነው። ሆልድ ላይ ደግሞ 0.26 ዶላር አለች ማለት ነው። ያ ደግሞ ሁለት የከፈትኳት ይህንን ቪዲዮ ሲጀምር አንድ ይሄ የከፈትኩ ነው ያልኳችሁና ከታች ያለው ደግሞ አሁን የከፈኩት አንድ ላይ ማለት ነው 0.26 ዶላሯ ማለት ነው። እና እቺ ለሁለት ቀን ሆልድ ትሆንና ወደ ባላንስ ላይ ትገባለች። ለምሳሌ አሁን እኔ ባላንስ ላይ ያለው 0.9 ነው አይደለ? እሱን አሁን ዊዝድሮ ማድረግ እችላለሁ ማለት ነው። በምን በኤልቲሲ ኮይን ማድረግ እችላለሁ፣ ወደ ባይናንስ መቀበል እችላለሁ። በጣም ቀላል ነው። በሌሎች ኤክስቼንጆች ላይም ኤልቲሲ ኮይን ባለበት በነዛ መቀበል ትችላላችሁ። ብዙ ተቆራጭ ስለሌለው በሱ በኩል የተሻለ ነው ማለት ነው። እናም በቴሌግራም ስታር ማውጣት ትችላላችሁ። እኔ በጣም ብዙ ጊዜ በቴሌግራም ስታር ተቀብያለሁ፣ በጣም ብዙ ጊዜ ማለት ነው። ልክ $1 ስደርስ ዝም ብዬ ነበረ
በስታር መቀበላቸው ማለት ነው። እና እናንተም በፈለጋችሁ መቀበል ትችላላችሁ። አጠራቅማችሁ ደግሞ በባይናንስ ወይ በባይቢት በፈለጋችሁት እንትን ተቀብላችሁ ዶላራችሁን ያው ሸጣችሁ ደግሞ ገንዘባችሁን ማግኘት ትችላላችሁ ማለት ነው። በጣም አሪፍ ስራ ነው። ሁላችሁም ስሩት ማለት ነው። ይመቻችሁ።